ሰላም ተወዳጆች እንደምን አላችሁ? ይህ ሀሪ ሚዲያ ነው። ሀሪ ሚዲያ ከዚህ ቀደም በርካታ ስራዎችን ሰርቷል፣ ወደ እናንተም አቅርቧል። ከዚህ ውስጥ እናንተ በጣም ያደነቃችኋቸው በተለይም ያያችኋቸው በርካታ ቪዲዮዎች አሉ። ከዚሁ መካከል የአንድን ሀገር የአንድን ማህበረሰብ መልክ የቀየረው የቀይ ሽብር ከቅርብ ሆነው የተመለከቱ የሀገራችንም የሚዲያን ታሪክ በቅጡ የሚያውቁ ከሁሉ በላይ ደግሞ ከአንጋፋ እስከ ወጣቶቹ ድምፃውያን ታሪክ ጋር ጥሩ ግንኙነት ያላቸው በአንድ ወቅትም አንጋፋዎችን ኢንተርቪው ያደረጉት አቶ ብርሃኑ አለሙ ይህንን አጫውተውን ነበር። በተለይ ደግሞ ኤፍሬም ሙዚቃን አድናቂ ናቸው። አቶ ጌታቸው መቼ እንደሞተ አውቃል። አሁን የቀይ ሽብር ጣጣው የተጀመረው እንዴት እንደሆነ አውቃል። እምድብር እኮ ነው የተጀመረው ቀይ ሽብር። በስልክ አነጋግሪኝ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራል በስልክ አነጋግሪኝ በቀጭኑ ሽቦ በስልክ አነጋግሪኝ ኤፍሬም ታምሩ ከዘፋኞች ክሩ ተብሎ የተገጠመው የ76 ዘፈን ከወጣ በኋላ ነው። በቃ ታወቀ። እሱም ተናግሯል። 76 በቃ ወርቃማ ጊዜ ነበር። ይህ ብቻ አይደለም። ያ ደጉ ጊዜን የሚያስናፍቅ ጨዋታ ያጫወቱን እኛ ምን አለ በዚያ ዘመን በተወለድን እስክንል ድረስ ያስናፈቁን መልካም አባት፣ ጨዋታ አዋቂ አባት ጋብዘንላችሁ ነበር። ከሁሉ በላይ ደግሞ በደርግ ዘመን የነበሩ መልካም እሴቶችን ምን አለ አሁን በተገበርናቸው የሚሉ ከሁሉ በላይ እርሳቸው በስርዓተ መንግስት ውስጥ የተሳተፉበት ያ የደርጉ ስርዓት አሁን የምንማራቸው ከዚያ ስርዓት የምንቀስማቸው አዳዲስ ነገሮች አሉት ብለው የሚያምኑ ታላቅ አባት ነበሩ። አንድ በግ በ10 ብር ገዝተህ የሰዎች ያመጡልሃል። እዛ የሚኖሩ ሰራተኞች ነበሩ፣ ወይም ጥበቃ ሰራተኞች ነበሩ። እሱ በትርፍ ጊዜያቸው በግ አምጥቶ በ10 ብር ሸጠውንም በልተው ምን ብለው ፍሪጅ ውስጥ አስገብተው 10 ብር ነበር የምንከፍለው። ይሄ ሌላው ተው እንደው እያንዳንዱ ዝርዝር ቢነገር ተው 10 ብር ከፍለህ 3 ኪሎ ቅቤ ቀርቦልህ 25 ኪሎ ቅቤ 6 ብር ገዝተህ ጤፍ እና ይሄን ሁሉ ሲሆን እኔ በ80 ብር የተንደላቀቀ ኑሮ ነበር የሚኖረው በዛን ጊዜ። 10 ሳንቲም በጭንቅላት ዳቦ በ10 ሳንቲም ገዝቶ 1 ኪሎ ስኳር በ1 ብር ሸጠው ደርግ። እውነት ለመናገር መሬትን ለአራሹ መስጠት በኢትዮጵያ ታሪክ አንድ ትልቅ ግኝት ነው። ደግሞ ኮራፕትድ አልነበረም ደርግ። እውነቱን የቀድሞ መምህር የአሁኑ ጋዜጠኛ ቴዎድሮስ ብርሃኑ እንግዳችን ነበር። በዚህ ጨዋታ ስለ ድሬዳዋ ብዙዎቻችን ከምናስበው ወይም ድሬዳዋ ነች ብለን ከምናስባት በተሻለ መንገድ አዲስ አስተሳሰብ ስለ ድሬዳዋ እንዲኖረን ያደረገ ጨዋታም እንዲሁ ስለ ድሬዳዋ አውግተን ነበር። ጮሆ ማውራት ብቻ አይደለም፣ ጣጣ የለውም። የድሬ ልጅ ጣጣ የለውም፣ ጭንቅ አይችልም ምናምን የሚባሉ ነገሮች አሉ። which is wrong of course። በጣም አንጨነቅም። ይሄ የሆነ ነገር ካልሆነ ብሎ በግድ የሆነ መታገል ምናምን አይነት ነገሮች የሉ። ሌቲት ቢ ብሎ የማለፍ ነገሮች አሉ። በቃ እንደሆነ ይሆንና የሚሆነው ይሆናል፣ የሚፈጠረው ይፈጠራል። ነገሮች ሊኖሩ ይችላሉ እንጂ እንደ ማንኛውም ሰው ትጨነቃለህ። ብዙ ጣጣዎች አሉብን። በቃ የሰው ልጅ ሸክሞች በጠቅላላ አሉ። እኛም ጋር ድሬዳዋ አለ። ግን ምንድነው አሸካከመ ያያያዝህ ሁኔታ ነው። እኛ ጋር ቀለል አድርገን ስንይዘው፣ ሌላ ቦታዎች ላይ ግን ባልተለመደ መልኩ ተጨንቆ ጭራሽ ሌላ ሸክም የመደረብ ሁኔታዎች አሉ። ግዴለሽነት አይነት የመሳሰሉ ነገሮች እኛ መገለጫ ባህሪ ተደርገው ይወሰዳሉ። ግን አይደለም። እንደውም እስኪላመድ ድረስ የድሬዳዋ ልጅ ቁጥብ በመሆኑ ነው የሚታወቀው። እስኪላመድ ቁጥብ ሆኖ አጥንቶ አይቶ መዝኖ ከባህሪው ጋር እንደምትሄድ ካረጋገጠ በኋላ ነው ሪላክስ አድርጎ ከዛ በኋላ አንተ እስክትፍታታ ድረስ የሚግባባህ ማለት ነው። የጣና ዳር ፍሬ ነው። ስለ ባህር ዳር፣ ስለ አዲስ አበባ፣ ስለ መምህርነት ልዩ የወጣትነት ዘመኑን ጨዋታ ስለ ወጣትነት ጨዋታውን አውግተን ነበር። ከአዲስ አበባ እስከ ባህር ዳር የዘለቀው የበጎ ፈቃድ አገልግሎቱም እንዲሁ ሰው ለመርዳት ሰው መሆን በቂ ነው የሚለውን የከራረመ አባባሉን በሕይወት የገለጠ ታላቅ ወጣትም እንዲሁ የዚሁ ወንበር እንግዳ ነበር። ብዙ ሰው ኦፍ ኮርስ ይደውላል። ታውቀዋለህ፣ እንደዚህ አይነት ስራ ስትሰራ የሚረዳው አካል ደግሞ ትንፋሽ ትሰጠዋለህ። አባቷ ደወለልኝ እንደዚህ ነበር ምናምን አለኝ እና ሲደውልልኝ የሆነ ሰዓት ሲመቸኝ ልደውል ብዬ እሑድ ቀን
ደወልኩለት። ስደውልለት አሁንም አብርዬ በቃ ጎዳና ላይ ወጥቼ እየለመንኩ ነው አለኝ። እንግዲህ አባት ነው። አባት ልጁን ለማስተማር ይለፋል፣ ልብስ ምናምን ለመግዛት ለምግብ ምናምን ይለፋል አይደል እንዴ? ልጁ ታማበት ደግሞ ፌስታል ይዞ በየጎዳናው መዞር ደግሞ አስበው እስኪ። በወጣቶቹና በአንጋፋዎቹ መካከል እንደ ድልድይ ሆኖ የሚያገለግል አንጋፋ ተወዳጅ ድምፃዊ ነው ተካ አሰፋ። እርሱ እዚህ ስቱዲዮ ቀርቦ በርካታ ጨዋታዎችን አጫውቶን ነበር። ከሁሉ በላይ ደግሞ ወዳጆቹ፣ ወንድሞቹ ስለ እርሱ በብዙ መስክረዋል። እርሱም ያለፈበት የሙዚቃ ህይወት አባጣ ጎርባጣውን በብዙ አውግቶናል። ለሙዚቃ ሲል እጅግ በርካታ ፈተናዎቹን አሳልፈዋል። እርሱም ያወጋን ይህንኑ ነበር። ተካ እንዳልከውም እንግዲህ ከኛ በኋላ ከመጡ ተተኪዎች መሃል ከኛ ቀጥሎ በተለይ ከኔ ባች ከሆኑት ቀጥሎ የመጣ ትልቁ ድምፃዊ ነውና እኔ በጣም ማከብረው፣ ታናሽም ቢሆን በጣም ወደው ስራዎቹ፣ አሰራሩ፣ የዜማ የድምፅ ቴክኒኩ በጣም ማከብርለት በጣም ወደው ወንድሜ ነው። አንድ ፓስተር ጎረቤት ነበረኝ። ጨቀጨቅኩት። ሰውየው እንግዲህ ጎረቤቴ ማለት ነው። ቀጥታ በቃ የሚያደርግ ነገር ሲያጣ ወደ ዋልያ ሙዚቃ ቤት ይዞኝ ሄደ ማለት ነው። ይዞኝ ሄዶ አገናኘኝ። የምታደርገውን አድርገው ይህ ልጅ እና እምነቱን ትቶ ምን ብሎ ሙዚቃ ካልዘፈንኩ እያለ ነው እስቲ የምትለውን በለው ምናምን ብሎት በጣም በቃ ኪሳራ ሆነ ማለት ነው። የጁጁቲያም አልበም ውጤታማ አላረገኝም። በጣም ተደምጧል፣ በጣም ተወዷል። ግን ሰው ጋር ዝም ብሎ ነው የተሰራጨው። ሲዲዎቹ አልተሸጡም፣ በቃ ተበተኑ ሲዲዎቹ ራሱ ማለት ነው። ቆመ በቃ የሲዲ ማጫወቻውም የቴፕ ማጫወቻው ምናምን ሲጠፋ በቃ ያሳተምካቸው ብር ያወጣባቸው ነገሮች እንዳለ በቃ ወደ ቆሻሻ ነው የሚጣሉት። እንደዛ ሆነውብኝ ነው አሁን ቁጥር 4 ቆይቼ ከስንት ዓመት በኋላ ነው 9 ዓመት 8 ዓመት ይሆናል አሁን ቹቹቲያሜ ከወጣ። የቆየሁበት ምክንያትም ያኛው ውጤታማ አላረገኝም ነበር ስል ያሁኑ ደግሞ የባሰ ሆነ። እናንተ የምታውቁት እኛም በብዙ መንገድ የምናውቀው እናንተ በብዙ የምታውቁት ለእኛም ወዳጅ የሆነው ተስፋ ሪቪው ወይም የተስፋ ሪቪው ብራንድ መስራች የሆነው ተስፋ ንዳ እዚህ መጥቶ በብዙ አጫውቶናል። የወጣበት የመጣበትንም መንገድ እንዲሁ አጋርቶናል። ከሁሉ በላይ ከአርቱ መንገድ ወደ አክቲቪዝም መንገድ የሄደበት ከአክቲቪዝም መንገዱም አሁን ስላለበት የህይወት መንገድም እንዲሁ በብዙ አውግቶናል። ከሁሉ በላይ የህይወት መንገዱን የቀየሩት አስገራሚ ህይወት ገጠመኞችን እንዲሁ አጫውቶናል። ቤቶች ሳቆም 6 ዓመት ከጻፍኩኝ በኋላ በፓርት 15000 ብር ነበር የሚከፈለኝ። 4ቱን ክፍል ከጻፍ 60000 ብር ማለት ነው በወር። ያኔ ግን ይሰለቻል። ዴዲኬትድ ትሆና አንዱን ለሌላ ሰው ይጻፍልኝ ትላለህ። 4 ሳምንት መጻፍ በጣም ከባድ ነው። ሰለቸኝና ደግሞ ወጪ ደግሞ እንደ ኖርማል ራንደም አንድ አክቲቪስት ሆንኩኝ። ባህልን ምናምን ማስተዋወቅ ነበር አላማዬ። በኋላ ነው ይሄ ለውጡ ምናምን ከመጣ በኋላ አብኖርማል የሆነ ነገር ነበር። አሁንም በህይወቴ በጣም የሚጸጽተኝ በተለይ በኋላ ላይ ፖለቲካው ውስጥ የገባሁበት ነገር ስብሎ እድሜን ከማቃጠል ከብዙ ኪሳራዎች ውጪ ምንም እንትን ያልኩበት ነገር የለም። አንድ ጊዜ አሁን ታመምኩ። የሆነ መርዝ አጠጥተው ሆስፒታል ተኛው። ከዛ ወጣው። ብዙ ነገር ላይፌ ተመሰቃቀለ። ፖሊሶችን ሽሽት ሽንቁሩ ሚካኤል ሄድኩኝ። እዛ የ20 ብር አምባሻ አጥቼ 20 ብር ገዝቼ ግማሹን ምሳ እስከ 9 ሰዓት ጾማለ፣ ግማሹን ዛር፣ ግማሹን ለማታ እስካደርግ ድረስ ሄድኩኝ። ባይዘው ያለኝ አንተ ይሄ ኮሜንት ላይ ምናምን መልካም ሰው ምናምን የሚሉ አይደለህም አለኝ። አይደለህም፣ መልካም ሰው አይደለም፣ ክፉ ነህ አለኝ። እንዴት ምናምን ነገር ስለው አንተ ለወለድካቸው ልጆች ያላሰብክና የሆነ ነገር ያላደረክላቸው እያሳቀቅካቸው ያለ ለሌላው ልጅና ለሌላው ሰው አዛኝ ነኝ ብር አሰባስቤ እሰጣለሁ ብትል ደግ አይደለህም አለኝ። እውነቱን ነበር። ከዛ ለራሴም ደግ መሆን፣ ለራሴም መቆም፣ ለራሴም ማሰብ እንዳለብኝ እንትን አልኩ። ከዛ ደግሞ የሆነ ወቅት ምትባንነው አለ አይደል? የሆነ ብዙ ነገር ይሆንክላቸው እንዴ በብዙ ነገር እንተላለፋለን ያልካቸው የሆኑ ሰዎች ተስፋ የሆነ አንድ ዲያሎግ ተናገረ ወይ አንድ ፎቶ ፖስት ተብሎ እስከ ግድያ ሙከራ ድረስ ጠላትህ ሲሆን ሪሊ ለዚህ ህዝብ ነው መደክመው ትላለህ። እየቸገረህም ቢሆን ክብርህን የምትጠብቅ ሰው መሆን አለብን ነው የምትል። በቃ የግድ መወሰን ነበሩብኝ። የሆኑ ከባድ ሲቹዌሽኖች ተፈጠሩ። ከባድ በህይወት እስከ መደራደር ድረስ መጣ። ከዛ በሱም ቆርጬ ተስፋ ቆርጬ ባለሁበት የመጨረሻው ላይ የራሴን የመጨረሻ የደነገጥኩበት ቀን አንድ ጉዳይ ተፈጠረ። የቤተሰብ ችግር ነበር። ከዛ አንዱ ደግሞ ለሆኑ ተማሪዎች እናግዝ ነበር። የሆነ ጊዜ ደብተርም እህል 20,000 ብር ላከልኝ ለነሱ ጣቸው ብሎ እኔ ለቤተሰብ ጉዳዩ አልኩት።
ሰረኩኝ ማለት ነው። እዛ ያን 20 ሺህ ብር ሰርቅ ለራሴ ያለኝ ክብር በቃ የተናንቆ ምናምን ነገር አለ አይደል? አስታውሳለሁ። ጠጥቼ ነው የደወልኩለት። በቃ ያን ብር በልቼዋለሁ፣ ለቤተሰብ ጉዳይ አውየዋለሁ አልኩት። እንዴ እኔ እነዛ ተማሪዎች እኮ ተቸግረዋል ብዬ ነው የላኩት። አንተ ከተቸገርክ ቢውልስ አለ። ቢሆንም ለራሴ ያለኝን ክብር ግን አሳጣኝ አልኩት። ሊናዬ ባያቆመኝና በቀጥል በቃ እርዳታ የሚሰራ ሌባ ሆኜ ነበር የምቀጥለው። በጣም ነበር የሚሳካኝ። ብዙዎችም ተሳክቶላቸዋል። ግን ሪቪው የተጀመረው ጥር ላይ ነው አምና። እኔ ለቁርስ መበላው ቀለል ያለ ቁርስ ይሄ ነው፣ ይሄኛው አርዛ ነው፣ ይሄኛው ጥሬ ስጋ ያልኩበት ቪዲዮ ማለት ነው። በቅርቡ የብዙዎቻችሁ ልብ የነካው በጣም አስተማሪ እንዲህ ነው እንዲህ ያሰኛችሁ ታላቁ ድምፃዊ ጀማል መሐመድ የዚሁ ስቱዲዮ እንግዳ ነበር። በዚህ ቆይታችን ስለ እርሱ ብዙ እንድናውቅ ብዙ ነገሮችንም እንድናይ እንደ ማህበረሰብም ራሳችን እንድንጠይቅ ያስቻለ ጥሩ ጨዋታ አድርገን ነበር። ትግራይ 2 ዓመት ያህል ቆየን መሰለኝ። ሽራሮና ባድመ ሲባል ሰምተሃል? የኔ ታላቅ ወንድም የሞተው እዛ ነው። ታላቅ ወንድምህም ዘምቶ ነበር? ታላቅ ወንድሜ ጀማል ከሄደ እኔም አልቀርም ብሎ እሱም ተከትሎኝ ታጠቅ ጦር ሰፈር ከመጣ ማሰልጠኛ ጣቢያ ሆኜ ነው ያገኘሁት። እሱም ገባ። እሱ በክፍለ ጦር አንድ ሆነን በብርጌድ ላይ ነበር። እኔ 35ኛ ብርጌድ ነኝ፣ እሱ 37ኛ ብርጌድ ነበር። የባድመ ጦርነት ላይ እዚህ ግቡ ላይ ተመቶ ሄሊኮፕተር ላይ ጫንኩት ራሴ ነኝ። በጅጅጋ በካራማራ በካራማራ ጠላትን ራሻ ወደኔ ባንዲራና ሽራሮ ሰቀኔ ቅልቅል ነው። እኔ ለኢትዮጵያ ስታገል ጉራጌው እንደዚህ ያደረጉት እንዴ በብሔራዊ ትድና እሱን ጻፍኩና ከነጎዳ ሰልፉ ላይ እኔ ከሰልፈኛ ጋር ፈረስ መጥቶልኝ አብሬ ወረድኩ። ወያኔዎች በትክክል የዲስክ መንሸራተት ኩላሊትና ፕሮስቴት ነው አሁን የታመምኩት። ፕሮስቴት የስንት ችግር፣ ቀኝ ኩላሊቴም እንደዚሁ። በዋነኛነት ግን ማንቀሳቀስ ያልቻልኩት ሊያንቀሳቀሰኝ ያልቻለው የዲስኩ ጉዳይ ነው። ያው ቅድም እንዳየኸኝ ስመጣ ለወጥቅ ስል ሁሉ አይታኛል። ከደቂቃዎች በላይ መተኛት አልችልም። በግራም ጎኔ ይሁን በቀኝ ጎኔ በጀርባዬም ይሁን ከ15 ከ20 ደቂቃ በላይ መተኛት አልችልም። መቀመጥም እንደዚሁ፣ መቆምም እንደዚሁ፣ ሲሄድም ግራ እግሬ አይታዘዝም። ስለዚህ እንደው ቆፍጠን ያለ ሲሪየስ የሆነ መልዕክት ማስተላለፍ ደስ ይለኛል። ከዚህ በፊት ተስፋ የተወሰነ ነገር ስለኔው ሲያስተላልፍ እሱ ነበር፣ ግን በቃሌ እኔ አልተናገርኩም። ብዙ ወዳጆች ብዙ አድናቂዎች እንዳሉኝ ይሰማኛል። ስለዚህ ወዳጆቼ አድናቂዎች የሆኑ ሁሉ አሞኛል። በቃ አንድ ሰው በአካል አሞኛል ብዬ እኔ በቀላሉ አልናገርም። ከአቅሜ በላይ ስለሆነ ነው። ከ2 ዓመት በላይ ታገልኩ። ብቻዬን ያለኝን ነገር ጨረስኩ። ስለዚህ አሁን መራመድ አለመቻል፣ አንዳንዶቹ ስራ ጀመርኩ ምን እየሰራ ነው ይላሉ፣ ግን ጤና አስቸጋሪ ሆኗል። እንግዲህ መራመድና መተኛት መቀመጥ ካልቻልክ እንዴት አይነት ላይፍ ይበላሻልና መዳን እፈልጋለሁ ታክሜ። በሃሪ ፖድካስት በርካታ እንግዶችን አቅርበናል። ለዚህም በጣም ክብር ይሰማናል። እኛም በብዙ ተምረንበታል። ከሁሉ በላይ የሃይማኖት አባቶች፣ ደራሲያን፣ በተለያየ የእውቀትና የሙያ ዘርፍ ላይ ያሉ እንግዶች ከወጣት እስከ አንጋፋዎቹ ድረስ በእንግድነት አቅርበናል። ለዚህ ላቅ ያለ ክብር አለን ለእንግዶቻችን። እናንተም ስለተከታተላችሁን ከልብ እናመሰግናለን። እንግዲህ ተራው እናንተ ነው። በሃሪ ሚዲያችን በሃሪ ፖድካስት ማን እንድጋብዝላችሁ ትፈልጋላችሁ? ለዚህ የኮመንት መስጫ ሳጥኖቻችን ክፍት ናቸው። ኮመንት ያርጉልን። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሆንላችሁ።